አዑዙ ቢላሂ ሚነ ሸይጣን ረጂም። እስላሞች በየትኛው ሱራና ቁጥር ነው መስጊድ እየፈረሰና እየተቃጠለ እስላሞች እየተገደሉና እየተሰቃዩ የአላህ የሃይማኖት መንገዶች እየተከለከሉ እስላም ሰላም ነው የሚለው? በዚህ ጉዳይ ላይ ስለመታገል ከሚገልጹ ሱራዎች ውስጥ ይነበባሉ ወይም ይገለጻሉ። እስላሞች በትግራይ ክልል በአክሱም ከተማ በጎንደርና በጎጃም በተለያዩ አካባቢዎች መስጊዶችንና በቁርአንም ላይ የማቃጠል የመቆራረጥ እንደዚሁም መስጊድን የማፍረስና የማቃጠል አደጋዎች በየጊዜው የሚፈጸሙባቸው እስላሞች የእስላም ህዝቦች ከሌላ ሀገር ወይም አካባቢ የመጡ አይደሉም። በተለየ ሁኔታ አሁን በአክሱም ላይ መጥፎ ነገሮች እየተፈጸሙ ነው። እስላሞች የሃይማኖቶቹ አመጣጡ የተለያየ ዘመን ቢሆንም ለክርስቲያኑም በትግሬና በአማራ ክልል የሚኖሩት የእስላም ህዝቦች ሁሉ ወይም ለሁለቱም ህዝቦች ሃይማኖቱ ከባህር ማዶ ነው የመጣላቸው። የነቢዩ አስሓቦች ወደ ሰሜን የመጡት ወይም አክሱም አካባቢ የነበሩት መጀመሪያውኑ ነቢይ ነው ወደዛ ያላኳቸው። አሁንም የስደት ዘመናቸው እንዳበቃ መልእክተኛ ልኮው አንድም ሳይቀር አንድም የአረብ ዝርያ ወይም ደም ያለው ሳይቀር ወደ ሀገራቸው ነው የተመለሱት። እዛ የቀሩት ቅድመ አያቶቻቸው ስጋ አጥንታቸው ደማቸው ትግሬ የሆኑና አሁን ክርስቲያኖች ነን ከሚሉ ሰዎች ጋር እኩል መብት ያላቸው ሰዎች ብቻ እዛ ቀሩ፣ እስላም የሆኑት ማለት ነው። ለምን እስላም ሆኑ የሚሉ ከሆነ እነሱ ለምንድን ነው ክርስቲያን የሆኑት? እስላም የሆኑትም ይህ መንገድ ይጠቅመናል፣ የአላህ ጀነትን በዚህ መንገድ ነው የምናገኘው፣ እውነተኛ የአላህ ቃል ነው፣ ማስረጃና አስረጂ ያለው ነው፣ በቂ የነቢያቶች ምስክርነት ያለው ነው፣ ከመላእክቶችም ምስክርነት ያለው ነው ብሎ ነው እነሱም እስላም የሆኑት። ግን ለእስላሙ ሰዎች ከአረብ እንደመጣ ለክርስቲያኑም ከእስራኤል ነው የመጣላቸው። አሁን ክርስቲያኖች ነን ብለው እዛ በትግራይ ላይ እስላሞችን እየበደሉ ያሉት በእነሱ የተላከ ነቢይ የለም፣ በእነሱ ላይ ወረደ መጽሐፍም የለም። ግን ከሁለቱም ሃይማኖቱ ቅድም እንዳልኩት ከባህር ማዶ ነው የመጣላቸው። ኃይል አለን፣ ብዛት አለን፣ አንድ ለመቶ እንሆናለን፣ ውሸትን እውነት እናደርጋለን፣ የፈለግነውን ደግሞ ማድረግ እንችላለን። ያው አሁን መስጊድ እንደ መዝጋት ከሰገዳችሁም ትሞታላችሁ እንዳሉት ውሸትን እውነት እናደርጋለን ካሉ በስተቀር የሚሉ ካልሆነ በስተቀር ለሁለቱም መብት እኩል መብት ያላቸው ነው፣ ሀገራቸው ነው ማለት ነው። እስላሞች በየወራቱና ክርስቲያኖች በየዓመታቱ ውስጥ ይህንን መጥፎ ነገሮች የሚፈጽሙት ሌላ ምክንያት የላቸውም፣ እስላም ስለሆኑ ብቻ ነው። እስላም የሚባለውን ሃይማኖትና ምልክቶችንም ወይንም የቀድሞ አያቶቻቸው አፄ ዮሐንስና አፄ ምኒልክ እንደዚሁም ንጉሥ ኃይለ ሥላሴ ስልጣኑም መብቱም ችሎታውም እያላቸው ያልቻሉትን እነኚህ ፈሪዎች ፈሪ ሰው ነው መጀመሪያ አቅም የሌለውን ከአንተ ጋር እኩል መጋፈጥ የማይችለውን አናሳ የሆኑ ሰዎችን የሚጎዳ የሚያሰቃይ። እነኚህ ፈሪዎች በስልታዊ የማጥፋት ዘመቻ ውስጥ መስጊዶችንና ቁርአንንም የሃይማኖትን ተከታይ ህዝቦችንም የመግደል የማሰቃየት እንደዚሁም መስጊዶችንም የማቃጠል እና የማፍረስ ከፍተኛ የሆነ ዘመቻ ወይም ጥፋቶች ይታያሉ። ነገር ግን በእስላም ክልሎች ያሉ ሁሉ
ቤተክርስቲያኖች ላይ በተመሳሳይ ሁኔታ እጃቸውን እንዳያገኙ ከፍተኛ የሆነ የመንግስት የመከላከልና ጥበቃ በየጊዜው ይደረግላቸዋል። ለእስላሙ ህዝቦች ግን ሰላማዊ የሆነ ሰልፍ እንዳይደረግ አጥብቆ በመከላከያና በፌዴራል ሰራዊት ይከላከላል። ይህም ግልጽ የሆነ አድሎ ነው። ስለ እውነት ከሆነ መንግስት እስላሙ ሲያጠፋ ወዲያውኑ መቅጣት ነበረበት። ክርስቲያኑ ሲያጠፋ ወዲያውኑ መቅጣት ነበረበት። ለምን? የሃይማኖት ጉዳይ ነው። ክርስቲያኑ እንደፈለገ መስጊድ ሲያፈርስ ሲያቃጥል፣ እስላሞች ሲገል የሚጠይቀው ሰው የለም። ተዉ። እስላም ሰላማዊ ሰልፍ እንኳን እንዳይወጣ መጀመሪያ ቤተክርስቲያኖች በመትረየስ ይጠበቃሉ። ሰላማዊ ሰልፍ ከወጣ ትሞታለህ ብሎ ይከለክላል። ይህም አድሎ እያለን ቢሆን እስላሙ ሁሉም አንድ ላይ በአላህ መንገድ ላይ ከ60 ሚሊዮን በላይ ህዝብ ነው ያለው። ቢያንስ 20 ሚሊዮኑ ሰልፍ ይወጣ። በእውነት አንደኛ የአላህ መንገድ ይከበራል። ሁለተኛ እኛም ራሳችን ይህ የሚደረገው ስድብ ይቆማል። መንግስትም ያከብረናል። ተመልከቱ፣ 20 ሚሊዮን ሰው ሰልፍ ከወጣ አላህ መንገድ አደጋ ሲደርስ ማን መከልከል ይችላል? ስለዚህ እኛም ድክመት አለብን። አላህ መንገድ አደጋ ደርሶ የተወሰኑ ሰዎች ናቸው የሚወጡት። እስላሞች ባለፉት ዓመታት ውስጥ በአማራ ክልል እና በኦሮሚያ ክልል ፕሬዝደንት ትዕዛዝ መስጊድ ሲፈርስና ሲቃጠል ሰላማዊ ሰልፍ በወጡ ሰዎች ውስጥ በአዲስ አበባ የተገደለው ወጣቱ ልጅ በቂ ምሳሌ ይሆናል። ዘላለምም አይረሳም። እንደዚሁም የኢትዮጵያ ሕግ የሚባለው ክርስቲያኖችን ብቻ የሚያገለግልና የሚጠብቅ፣ ለእስላሙ ሕዝብ ግን በገዛ ሀገራቸው ፈርተው እንዲኖሩ ወይም ከመግደልም ጭምር የሚቀጣ መሆኑን በግልጽ የሚያመለክት ነው። ሌላውም የሰላም ሚኒስቴር የተባለው ነው። ይህ ሰላም ሚኒስቴር ስሙ ያው ግልጽ ነው። በጎጃምም በጎንደርም በወሎም በተለይ ጎጃምና ጎንደር ላይ መስጊድ ፈረሰ፣ ተቃጠለ፣ እስላሞች ተገደሉ። በወሎ ላይም መስጊድ ላይ በመስገድ ላይ ያሉትንም ከነ ኢማሙ ጭምር ጨፈጨፋቸው። ምንም ነገር የተናገረው ነገር የለም። አክሱም ላይም ከፍተኛ በደል እየተፈጸመ ነው። አንደኛ በሀገሪቱ በገዛ ሀገሩ አትስገድ ከተባለ መስጊድ ከተዘጋበት ከሞተብህ አትቅበር፣ እስቲ ምን ይጥለዋል እንዴ ወደ ውጪ? አትስገድ ከሞተብህም አትቅበር የተባለ ምንም ነገር የሰጠው መግለጫ የለም። ቢያንስ አሁን ዘመኑ የተሻሻለ ነው። ቀጥታ በዘመናዊ ስልኮች ለአክሱም ጨካኞች ሰዎች ማስጠንቀቂያ ወይንም ምክር አዘል መላክ ይችል ነበር። ዓለም ህዝብ ለምን የሰላም ሚኒስትር ስለሆነ በዓለም ደረጃ ይሰማል ስሙ። ይህ ሁለቱን ህዝቦች በአንድ ሀገር የሚኖሩትን አደጋ ላይ የሚጥል ሀገሪቷን ጭምር አደጋ ላይ የሚጥል ነው። ስለዚህ ይህ አግባብ አይደለም፣ አቁሙ ማለት ይችላል። ነገር ግን በዚህ ባለፈው ሳምንት ውስጥ ከፍተኛ ስብሰባ አድርጎ ነበር ሰላም ሚኒስትሩ። ይህን ከፍተኛ አደጋ አሁን አክሱም ላይ እየተፈጸመ ያለውን አላነሳም። አንዳንድ የሃይማኖት አባቶች እውነተኛ ሰዎች አሉ፣ ወዲያውኑ የተቃወሙት። ነገር ግን በአርሲ ላይ ክርስቲያኖችና አንድ ቤተክርስቲያን ስለተጎዳች ወዲያውኑ መግለጫ የሰጠው። ታዲያ ይህ ሰላም ሚኒስትር የኢትዮጵያ ነው ወይስ የክርስቲያን? ልብ ይበሉ። ጥያቄውን ለእናንተ ነው የተውኩት። እስላሞች
የአላህ ቃሉ በሆነው ቅዱስ ቁርአን ውስጥ የአላህ የሃይማኖት መንገዶች እና የሃይማኖቱ ተከታይ የሆኑ ህዝቦች አደጋ ላይ ሲወድቁ ያልተቃወሙና ያልታገሉትን ሰዎች ጀነትን ለመግባት ታስባላችሁን ይለናል። እንደነዛ ከናንተ በፊት በአላህ መንገዶች ላይ ሲታገሉ ነቢይም በውስጣቸው እያሉ የአላህ እርዳታ እስከ መቼ ነው ብለው በአላህ መንገድ ላይ እንደተፈተኑት ሙእሚኖች በአላህ መንገዶች ላይ ሳትፈተኑና ሳትታገሉ ጀነትን ለመግባት አታስቡት እየደጋገመ በተለያዩ ሱራዎች ይለናል። እንመጣበታለን። እስላሞች አላህ ቃሉ በሆነው ቁርአን ውስጥ ተውራትና እንጂልን ተደጋጋሚ ተመሳሳይ አንድ አይነት ናቸው ይለናል። ስለዚህ የአላህ መንገዶች እና ተከታይ ህዝቦችም በአደጋ ላይ ሲወድቁ ለምሳሌ በኦሮሚያ ክልል ህገ ወጥ ነው ተብሎ ሲፈርስም በጎጃምና በጎንደር መስጊድ ሲቃጠልም ሲፈርሱም በወሎ ላይ እስላሞች በመስጊድ ሲጨፈጨፉም በአክሱም ላይ አሁን የሚደረገውን ሁሉ አላህ ቃሉ መሰረት ተደጋጋሚ ነው ያለው። እኛም ቃሉን ተደጋጋሚ አድርገን የአላህ መንገዶች ላይ ለሚሰማ ሰው ብዙ ጊዜ ተጽፎ ተላልፈዋል። እስላሞች በአላህ ቃሉ በሆነው ፉርቃን ላይ ፉርቃን ማለት መጀመሪያ እውነትን ከውሸት የመለየት ሱራ ነው። ዛሬ አላህ መንገድ አደጋ ላይ እየወደቀ እስላም ሰላም ነው የሚሉትን አለ የለም። እውነትና ውሸቱ ይለያል። በፉርቃን ላይ እንዲህ ይለናል። የመስማትና በአላህ መንገዶች ላይ የመታገል ግዴታ እንዳለብን ይገልጻል። ተከታተሉት። ሱረቱል አልኒሳ ቁጥር 74 ላይ እነዛም የአዱኛን ህይወት በአኽራይቱ ህይወት የሚለውጡ በአላህ መንገድ ይጋደላሉ። በአላህ መንገድ የሚገል ወይም የሚያሸንፍ ታላቅ ምንዳን በእርግጥ እንሰጠዋለን። ልብ ይበሉ። በአላህ መንገድ ላይ የሚጋደሉት እነማን ናቸው ነው የሚለው። እነዛ አዱኛን ህይወት በአኽራይቱ ህይወት የሚለውጡ ይላል። አኽራ ትሻለኛለች፣ አዱኛ ቀሪ ነች፣ ታልፋለች። ስለዚህ አላህ ባዘዘው መሰረት በአላህ መንገዶች ላይ መጋደል ይሻለኛል የሚል ሰው ብቻ በአላህ መንገድ ይጋደላል ይለናል። አንድ ብለን ጀምረናል። አሁን ቁጥር 1 ብለን ልብ በሉ፣ ተከታተሉት። ሰላም የሚል ነገር የለም የአላህ መንገድ አደጋ ላይ ሲወድቅ። ቁጥር 75 ላይ በአላህ መንገድ እና ከወንዶች ከሴቶችና ከልጆችም የሆኑትን ደካሞች እነዛን ጌታችን ሆይ ከዚች ባለቤቶቿ በዳይ ከሆኑት ከተማ አውጣን፣ ከአንተም ዘንድ ለእኛ አሳዳሪን አድርግልን፣ ከአንተም ዘንድም ለእኛ ረዳትን አድርግልን የሚሉትን ወይም ለማዳን የማትጋደሉት ለእናንተ ምን አላችሁ? እኛን ነው አላህ የሚጠይቀው። እነዚህ ራሳቸውን መከላከል የማይችሉት ትንሽ ለሆኑት ደካማ፣ በዚህ ላይ የማትታገሉት፣ በዚህ ላይ ጌታችን አላህ ከነዚህ በዳይ ከተማ አስተዳዳሪዎች አውጣን የሚሉትን የማትጋደሉት ለእናንተ ምን አላችሁ ነው የሚለን። ለምኑላቸው አላለም፣ ተከራከሩላቸው አላለም። ጊዜ መስጠት፣ የተወሰነ ጊዜ መስጠት አግባብ ነው። ከ2 ወር በላይ አልፎታል። አሁን አላህ ቀጥታ ተጋደሉ፣ የማትጋደሉ ከሆነ እስላም አይደላችሁም እያለን ነው። ሱብሃነላህ። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም በሐዲሶቻቸው እስላም አደጋ ላይ ወድቆ ጥሪ ሲደረግለት የማይጋደል እስላም አይደለም አሉ።
እስላም ይሆናል። በዚህ ጉዳይ ላይ በአላህ መንገድ አደጋ ላይ እየወደቀ እያለ አላህ ለማይጋደሉ ሰዎች ምህረት እንደማያደርግ ይገልጻል። ቁጥር 76 ላይ እነዛ ያመኑ ሰዎች በአላህ መንገድ ይጋደላሉ፣ እነዛ የከፈሩትም ከአላህ ከቃሉ ማስረጃና አስረጂ ከአላህ መስካሪ የሚከተለው ሳይኖራቸው ወይም በጣዖት መንገድ ይጋደላሉ። የሰይጣንንም ጭፍራዎች ተጋደሉ፣ የሰይጣን ተንኮል ደካማ ነውና። ምንድን ነው የሚለው እዚህ ላይ? ያመኑት ሰዎች በአላህ መንገድ ይጋደላሉ ነው የሚለው። እስላም ሆኖ ማይጋደል ሰው ያላመነ ሰው ነው ማለት ነው። ሱረቱል አልበቀራ አይደለም አላለቀም ይሄ ቁጥር 78 ላይ የትም ስፍራ ብትሆኑ በጠነከረ ህንፃዎች ውስጥም ብትሆኑም ሞት ያገኛችኋል ስል ከላይ በኩል ይገልጻል። ብትፈርም ብትደበቅም መሬት ስር ብትገባም ህንፃ ውስጥ ብትሆንም ሞት ያገኛችኋል ነው። ምርጡ ሞት ግን በአላህ መንገድ ላይ የወደቀ ሰው ብቻ ነው። ግን ሞት አይቀርልህም ነው ብትደበቅም። ሱረቱል አልበቀራ ቁጥር 153 ላይ እናንተ ያመናችሁ ሆይ በመታገስና በሰላት ተረዱ፣ አላህ ወይም በእርዳታው ከታጋሾች ጋር ነውና። ግልጽ ነው። ቁጥር 154 ላይ በአላህ መንገድ ወይም ለሃይማኖቱ የሚገደሉትን ሰዎችም ሙታን ናቸው አትበሉ፣ በእውነቱ ሕያውያን ናቸው ግን አታውቁ። ይህ መንገድ አስሓቦቹ የሚለምኑት ነው። ጌታችን ሆይ በዚህ በአላህ መንገድ ለመታገል ስንወጣ እዛው ሻሂድ አድርግን ብሎ የሚለምኑት መንገድ ነው። አላህም ከሞት ሁሉ በአላህ መንገድ የሚጋደሉትን ሰዎችን ነው የሚገልጸው። ምርጡ ሞት ጀነተል ፊርዶስ የሚገባ በአላህ መንገድ የሚገደል ሰው ነው ይላል። ቁጥር 190 ላይ እነዛንም የሚጋደሏችሁን ወይም ካፍሮች በአላህ መንገድ ላይ ተጋደሉ፣ ወሰንንም አትለፉ፣ አላህ ወሰን ኃላፊዎችን አይወድምና። መጀመሪያ የእስላም ዲን ወይም አላህ ያወረደው ነቢያችን የታዘዙበት ካፊሮች ሂዱና ግደሉ የሚል የለም። ከነካችሁ ግን በአላህ መንገድ ላይ ወሰን ሳታልፉ ተጋደሉ ነው የሚለው። ልብ ብላችሁ ስሙት። ቁጥር በዚህ ላይ ደግሞ ከገደሉባችሁ ከሀገር ካባረሯችሁ ምን አድርጉ ብሎ ነው የሚያዘን። ልብ ብላችሁ ስሙ። ቁጥር 191 ላይ ባገኛችኋቸውም ስፍራ ሁሉ ግደሏቸው፣ ከገደሉባችሁ ማለት ነው። ካወጧችሁም ስፍራ አውጧቸው፣ መከራም ከመግደል ይበልጥ የበረታች ናት ይለናል። እዚህ ላይ ግልጽ ነው ያደረገው። ከገደሉባችሁ ባገኛችሁት ሁሉ ግደሉ ነው። ከሀገራችሁ ካወጣችሁም ከመስጊድ ውስጥ ካወጣችሁም እነሱን ከቤተ ክርስቲያን አውጡ ነው። ምንድን ነው የሚለው? ባገኛችሁ ስፍራ ሁሉ ግደሏቸው ይላል። ካወጣችሁ ሁሉ አውጧቸው ነው የሚለው። ስለዚህ ጥርስን በጥርስ ማለት ነው፣ አይንን በአይን። የማን ጥርስ ሰብሮ ነው ክብሩ ጠፍቶ የማን አይን ጠፍቶ ነው? እንደገና አይን ቀላል እንዳይመስላችሁ፣ መተካ የላትም። መስጊዳችን አይናችን፣ ጥርሳችንም ህይወታችንም ነው። ስለዚህ ያደረጓችን ሁሉ አድርጎ ነው የሚለው አላህ። ግን ወሰን አትለፉ። ልብ በሉና ስሙ። ቁጥር 193 ላይ ሁከት እስከማያገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም፣ ወይም ወሰን አትለፉባቸው። ልብ ይበሉ። ሁከት እስከማያገኝ ማለት ነው። የአላህ መንገድ የአላህ ሃይማኖት
ነፃ እስከሚሆን ድረስ ተጋደሏቸው ነው። ከነኩ የአላህን መንገድ የሚኮኑ መስጊድ የሚነኩ ከሆነ ነፃ እስከሚሆን ድረስ ተጋደሏቸው ይለናል። ውጊያቸውን ካቆሙ ደግሞ ወዲያውኑ አቁሙ። ቁጥር 194 ላይ ልብ ይበሉና አዳምጦችን ቁጥር የተከበረው ወር በተከበረው ወር አንጻር ነው። ክብሮችም ሁሉ ተመሳሳዮች ናቸው። በእናንተም ላይ ወይም በተከበረው ወር ወሰን ያለፈባችሁን ሰው በእናንተ ላይ ወሰን ባለፈው ቢጤ በእርሱ ላይ ወሰን ይለፉበት። አላህንም ፍሩ፣ አላህ ከሚፈሩት ጋር መሆኑንም ይወቁ። ከላይ በኩል ምንድን ነው የሚለው? የተከበረው ወር በተከበረው ወር አንጻር ነው ይላል። እነዛ የካፊሮችም ቢሆን እነሱም ክብራቸው ነው ወሩ፣ ለእናንተም ክብራችሁ ነው ማለት ነው። እስላሞች መስጊድ እየፈረሰና እየተቃጠለ ቀርቶ የተከበረው ወርና እስላሞችም እንደዚሁም የሃይማኖቱ መንገዶች አደጋ ላይ ሲወድቁ በእናንተ ላይ ወሰን ባለፉት ሁኔታና መጠን በእነሱ ላይ ወሰንን እለፍባቸው። አላህም ያከበረው ነው፣ ክብራችሁም ነው። አላህንም ፍሩ፣ ትእዛዜንም ፈጽሙ ይለናል። በዚህን ጊዜ አላህ ክልክል ያደረጋቸው ሁለት ነገሮች አሉ። አላህ ቁርአን ምንድን ነው ያለው? እኔ ማጣመም አላደረኩበትም፣ ግልጽ አድርጌ ነው ያወረድኩላችሁ ነው ያለው። የከለከላቸው ነገር ቢኖር በዚህ በአላህ መንገድ አደጋ ላይ ሲወድቁ ካፊሮች ካፊር ስለሆኑ ቁርአንን ሊቆራርጡ፣ ሊያቃጥሉ፣ መጥፎ ነገሮች ሊሰሩ ይችላሉ። ኦሪትና ወንጌልን አትንኩ። ለምን? ቃሌ ስለሆነ። ወይም ተውራትና እንጂል፣ በእኛ ቁርአን ውስጥ ተውራትና እንጂል ነው የሚለው። አትንኩ። የተነካኩ ነገሮች በውስጡ ቢኖሩም ቃሌ ነው ይላል። ሌላውም ልብ ይበሉ፣ ያረዱባቸውን ሰዎች አትንኳቸው ይላል እንጂ ቤተ ክርስቲያን አትንኩ አላለም አላህ። ተው ቤተ ክርስቲያን ምን ነው መስጊድ ፈርሶ ቀርቶ በወር አላህ ባከበረ ወር እንኳን እነሱም በሚያከብሩት ወር ላይ እናንተ እንዳረጓቸው አርጉ ነው የሚለው። መስጊድ ፈርሶ ቤተክርስቲያን ነፃ የሚሆንበት ነገር የለም። መስጊድ ተዘግቶ ቤተክርስቲያን ክፍት የሚሆንበት ነገር የለም። አላህ ጥርስን በጥርስ ነው ያለው። እዚህ ላይ ግልጽ ነው ያደረገው። እንደገና እንመጣበታለን። ሌላው ያረዱባቸው ሰዎች ነው ያለው እንጂ ቤተክርስቲያናቸውን አላለም። ልብ ይበሉ። አላህ እንደዚህ እየገለጸ እስላም ሰላም ነው የሚልን ቃልን አላህ ውድቅ አደረገው ወይንም ተቀባይነት አይኖረውም። ለምን? አላህ መንገዶች አደጋ ላይ ሲወድቁ ሰላም የሚባል ነገር የለም። በዚህ ጊዜ እስላም ሰላም ነው ብሎ እስላሞችን ወደኋላ እንዲመለሱ የሚያደርግ ሰው አላህ በቁርአን ውስጥ የካፊሮች ወንድሞች ሙናፊቆች ያላቸው ሰው ብቻ ነው። ቁጥር 227 ላይ ከሰዎቹ ውስጥ የአላህን ውዴታ ለመፈለግ ነፍሱን የሚሸጥ ሰው አለ። አላህም ለባሮቹ በጣም ሩህሩህ ነው። ቁጥር 208 ላይ እናንተ ያመናችሁ ሆይ ሁላችሁም በመታዘዝ ውስጥ ግቡ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና። እስላሞች ሁላችሁም ሳትለያዩ የአላህ በሆነው ቁርአኑን ብቻ ተከተሉ፣ ሰይጣንና የሰይጣን ጭፍራዎችን አትስሙ ማለት ነው። ቁጥር 214 ይህ ቁጥር 214 ካሉ ቁርአን ውስጥ ጠንከር ካሉት አንደኛው ነው። ከዚህ አንድ ቁጥር ብቻ አለ ከሱ በላይ ጠንከር ያለ።
ልብ ብላችሁ ስሙት። እስላሞች ልብ ይበሉ። ቁጥር 214 ላይ በእውነቱ አላህ በእውነቱ ስል እስቲ ስሙ እስቲ በእውነቱ እነዛ ከበፊታችሁ ያለፉት ወይም ሙእሚናን መከራ ቢጤ ሳይመጣባችሁ ጀነትን ልትገቡ ታስባላችሁን? ጀነትን ልትገቡ ታስባላችሁን? መልእክተኛውና እነዛ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነከቻቸው። ተርበደበዱም። ንቁ፣ የአላህ እርዳታ በእርግጥ ቅርብ ነው ወይም ተባሉ። እስላሞች ወደ ኋላ እመለሳለሁ። ልብ በሉና ስሙኝ። እነዚህ ሙእምኖቹ ነቢይም እነሱ ውስጥ እያለ ነው ይወቁ። ለአላህ መንገድ ብቻ ሕይወታቸው ሊሰጡ እንዳውም የሚለምኑ ፈጣሪ ጌታዬ ከዚህ ከወጣሁበት አትመልሰኝ፣ እዛው አስቀረኝ። አንድ ቀን ሴትን ቀና ብለው ያላዩት ወጣቶች አብዛኛቸው ወጣቶች ናቸው። እነኚህ ወጣቶች ናቸው ለአላህ መንገድ ወጥተው ሸሂድ አድርገኝ ብለው የሚለምኑትን አላህ በመከራና ጉዳት ነካሃቸው ይላል፣ ፈተንኳቸው ይላል። ታዲያ ይለናል እኛን ያለፉት ወይንም ሙእሚናን መከራ ቢጤ ሳይመጣባችሁ ጀነት ልትገቡ ታስባላችሁን? በጭራሽ አታስቡት ነው። አላህ ቃል ነው። በአላህ መንገድ አደጋ ላይ እያለ ዝም ያለ ሰው የተደበቀ ሰው አታስቡት ነው። ቁጥር 216 ላይ ወይም ካፍሮችን መጋደል እርሱ ለእናንተ የተጠላ ሲሆን በእናንተ ላይ ተጻፈ። አንዳች ነገር እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችም ነገር እርሱ ለእናንተ መጥፎ ሲሆን የምትወዷት መሆናችሁ ተረጋገጠ። አላህም ወይም የሚሻላችሁን ያውቃል፣ ግን እናንተ አታውቁም። አላህ መንገድ መጋደል እንደዚህ የወረደ እንዳይመስልን። ካፊሮች አስሓቦቹ እንዳይሸጡ እንዳይለውጡ። ለምን ድሮም ቢሆን እኮ በግመል በፈረስ በሌላ ነገሮች ያረስከውም ይሁን ሌላም ይሁን ሽጠህ ነው ሌላ ነገር የምትገዛው። ወይንም ሩቅ ቦታ ሄደህ ውሃ ታመጣለህ። እርሻህ ሩቅ ቦታ ይሆናል፣ ቆፍሬ ሊሆን ይችላል። እንዳይንቀሳቀሱ አደረጓቸው። በጣም አሰቃያቸው። በመግደል በማስፈራራት መንገድ ከለከሏቸው። በዛን ጊዜ ቀጥታ ወደ ጦርነት አልገቡም። አላህን ነው የለመኑት። ከዛ አላህ እነሱ ከለመኑት የጠነከረ ሱራን ያወረደላቸው። እዛ ውስጥ የነበሩት ሙናፊቆች ይላል አላህ ሞት እንደወረደባቸው ነገር ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም በመጥፎ አይን ያዩት ነበር ይላሉ። አሁንም አላህ መንገድ አደጋ ላይ እየወደቀ እስላም ሰላም ነው የሚሉት የእነሱ ወንድማሞች ናቸው። በዚህ ምክንያት ነው እንዲጋደሉ የተፈቀደላቸው። በዛ ውስጥስ ካልነካቸው አትንኳቸው ነው። ልብ በሉ፣ ልብ በሉ። ቁጥር 217 ላይ ከተከበረው ወር ወይም ከረጀብ በእርሱ ውስጥ ከመጋደል ይጠይቆሃል በላቸው። በእርሱ ውስጥ መጋደል ታላቅ ወይም ኃጢአት ነው፣ ግን ከአላህ መንገድ ወይም ሰዎችን መከልከል በእርሱም መካድ ከተከበረው መስጊድ ወይም ማገድ ባለቤቶቹንም ከእርሷ ማውጣት አላህ ዘንድ ይበልጥ ከባድ ወይም ወንጀል ነው። ፈተናዋም ወይም ሽርክ ከመግደል ይበልጥ ከባድ ነው። ወይም ካፊሮች ቢችሉ ከሃይማኖታችሁ እስከሚመልሷችሁ ድረስ የሚዋጓችሁ ከመሆን አይበዝኑም። ከእናንተ ውስጥም ከሃይማኖቱ የሚመለስና እርሱም ካፊር ሆኖ የሚሞት ሰው እነዛ ወይም በጎ ስራቸው በአዱኛም በአኽራውም ሀገር ተበላሸች። እነዛ የእሳት ጓዶች ናቸው። እነርሱ
በእርሳ ውስጥ ዘውታሪዎች ናቸው። ይህ ቁጥር እውነት ከአክሱም ጋር አሁን ቀጥታ አልገጠመም እንዴ? የአላህ እውቀቱ ሰዎች እሱ ብቻ ነው የሚያውቀው። ለእኛ በተሰጠችን ትንሽ እውቀት እንኳን ስንት ነገሮች ሰርተናል። እኔ ፈጠርኩ እኔ ሰራሁ እንላለን። የእሱ እውቀትስ እሱ ብቻ ነው የሚያውቀው። ተመልከቱ፣ እስከ አኽራ ድረስ የሚፈጸሙ ነገር ነው የሚገልጽልን። አስሃቦችም ላይ የሚፈጸሙ ነገር፣ እኛ ላይ የሚፈጸሙ ነገር። ለዚህ ነው የተሟላ ቁርአን ሰጣዎቹ ኢማማቸው ነው እስከ አኽራ ድረስ ተከተሉት አላህ ያለው። አሁን ከአክሱም ጋራ በደንብ የሚቀራረብ ነው። እነሱ ላይ ካፊሮች እየሰሩ እንዳሉ ነገር ነው የሚገልጸው። ይገርማል። እስቲ ልብ ይበሉ። ከአላህ መንገድ ወይም ሰዎችን መከልከል አልከለከሉም እንዴ? በእርሱም መካድ ከተከበረው መስጊድ ወይም ማገድ አላገዱም? ከመስጊዱ ከተከበረው መስጊድ ወይም ማገድ። እሺ፣ ከእርሱ ባለቤቶቿንም ከመስጊድ ውስጥ ማውጣት አላህ ዘንድ ይበልጥ ከባድ ወንጀል ነው ይላል። ሰዎችን አላባረሩም፣ ከመስጊድ ውስጥ ቁጭ ነው ያደረጋት። በእውነት ከሆነ ለሚሰማ ሰው ከላይ በኩል ምንድን ነው? ከስር በኩል ምንድን ነው? ወይም ይላል ካፊሮች ቢችሉ ከሃይማኖታችሁ እስከሚመልሷችሁ ድረስ የሚዋጓችሁ ከመሆን አይበዙንም። ልብ ይሆን እስከ አኽራ ድረስ ይህን ነገር ይሰራሉ ነው። ወይንም ወደ እነሱ እስከምትመለሱ ድረስ ወይንም ይህን አላህ መንገድ እስከምትተው ድረስ አይተዋችሁም፣ አይበዙንም። እናንተስ እንዴት ይበዙን ያላችሁ? አንድ ወር ሳይሞላው ነው። አሁንም ስለ አክሱም ነው እንደሚያወሩት ያሉ ብዙ ሰዎች አሉ። በአላህ መንገድ ላይ መድከምም የለም፣ መሰላቸትም የለም፣ ማዘንም የለም። ሱረቱል አሊ ኢምራን ቁጥር 131 ያው ተከታታይ ናቸው። ሱረቱል አልበቀራ እና ሱረቱል አሊ ኢምራን ቁጥር 131 ላይ ያችንም ለካፊሮች የተደገሰችውን እሳት ተጠንቀቁ። ሱብሃነላህ። ቁጥር 132 ላይ ረሕመት ይደረግላችሁም ዘንድ አላህና መልእክተኛውን ታዘዙ። ቁጥር 133 ላይ ከጌታችሁ ወደ ሆነችውም ምሕረትና ሲፋቷ እንደ ሰማያትና ምድር ወደ ሆነችው ጀነት አላህን ለሚፈሩ ልብ ይበሉ፣ አላህን ለሚፈሩ የተዘጋጀ ስትሆን ተቻኮሉ። አላህን የሚፈራ ሰው አላህ አድርግ ያለውን ቀጥታ የሚያደርግ ነው። ይህ ጀነት የተዘጋጀውም አላህን ለሚፈሩት ይላል። ቁጥር 138 ላይ ይህ ለሰዎች ገላጭ ለጥንቁቆች መሪና ገሳጭ ነው። ቁጥር 139 ላይ እናንተም የበላዮች ስትሆኑ ሙእሚናን እንደሆናችሁ አትስነፉ፣ አትዘኑ። በአላህ መንገድ ላይ መስነፍ የለ፣ ማዘን የለ፣ መሰላቸት የለ። ካፊሮች እንኳን የት እንደሚገቡ የት እንደሚወድቁ እንኳን እስከ አኽራ አለን እኮ አይበዙንም አለን። ቁጥር 140 ላይ ቁስል ቢያገኛችሁ ሰዎችንም መሰሉ ቁስል አግኝቷቸዋል። እቺንም ቀናት በሰዎች መካከል እናዘዋውራታለን ወይም እንድትገሰጹና አላህም እነዛን ያመኑትን እንዲያውቅ ወይም እንዲለይ ከእናንተም ሸሂዶችን እንዲይዝ ነው። አላህም በዳዮችን አይወድም። አሁንም ወደ ኋላ እንመለሳለን። አባታችን አደም ጀነት ውስጥ ሆነ የተሳሳተው። አሁን እስቲ ወደ ኋላ እንመለስ። ምንድን ነው ያለው? አላህም እነዛን ያመኑትን ሁሉም አመንኩ ነው የሚለው እንዲያውቅ ወይም እንዲለይ ነው ያለው። ልብ ይበሉ። ወይ ከእናንተም ሸሂዶችን እንዲይዝ ነው አለ። በአላህ መንገድ ላይ በሚደረገው ትግል እስላሞች እንደዚሁ የጀነት መንገድ በአፎች እንደሚወራው ቀላል አይደለም። ቁጥር 141 ላይ አላህም እነዛን ያመኑትን ወይም ከኃጢአት ሊያነጻና ካፊሮችንም ሊያጠፋ ነው።
ልብ ያለው እስላም ልብ ይበል። ቁጥር 142 ላይ በእውነቱ ቀድምም ሱረቱ አልበቀራ ላይ ይሄ ሌላ ሱራ ነው። በእውነቱ ነው ያለው። እነዛ ከናንተ ፊት ያመኑት ምእምናን እንደተፈተኑት ሳትፈተኑ ጀነት ልትገቡ ታስባላችሁን ይላል። ልብ በሉ እዚህ ላይ ስሙ። እዚህ ላይ በእውነቱ አላህ ከናንተ እነዛን የታገሉትን ሳያውቅ ወይም ሳይለይ ታጋሾችንም ሳያውቅ ጀነት ልትገቡ አሰባችሁን? ግልጽ። አሁን እውነት ነው የምላችሁ፣ ሙእሚን የሆነ ሰው ግልጽ ነው የሆነለት። በቃ ጀነት እንደማይገባ በዚህ መንገድ ላይ ቆርጦ ካልገባ አላህ መንገድ አደጋ ላይ ሲወድቅ ቀጥታ የማይታገል ሰው ቃሉ ቃል ነው። አላህ ቃልን አፈርስም ይላል። እንደማይገባ ግልጽ ነው የሆነው። እስላሞች ይህ ቃል ጀነት ለመግባት የሚፈልግ ሁሉ ግልጽ ነው። ለታገሉት እንጂ ጀነት በአፎች እንደሚወራው አይገኝም። ቁጥር 143 ላይ እስላሞች ልብ ይበሉ። ቁጥር 143 ወይም በጦርነቱ ላይ መሞትንም ሳታገኙት በፊት በእርግጥ የምትመኙት ነበራችሁን? ምንን? ጀነትን እኮ ነው የምትመኙት ይለናል። ነበራችሁን? እናንተም የምትመለከቱ ስትሆኑ በእርግጥ አያችሁት? ወይም ታዲያ ለምን ሸሻችሁ? ጦሽ ስል የሚሸሸንም ሁሉ ነው። በነቢይ ዘመንም የተወሰኑ ሰዎች ከአቅም በላይ ጦር ሲያዩ ወደ ኋላ ያሉትም ነው። በእኛ ጊዜ ቅድም እንዳልኩት አታስቡት ነው። በአላህ መንገድ ላይ መሸሽ የለ መሮጥ የለ። አለዛ 3 ቁጥሮች ናቸው። አሁን አታስቡት ምን ማለት ነው? በቃ አላህ ቃሉ ቃል ነው። ለእናንተ ሐራም ነው፣ አትመኙት ነው። እስላም እንኳን አይደላችሁ እኮ ነው ያለን። በቃ ለዚህ ማታገሉ ከሆነ እስላም አይደላችሁም። ነቢያችን ያንደገሙት ሱብሓነ ለዚ ለም የሊድ። እስላሞች ቁርአን ኢማማችን ወይም መሪያችን ነው። የሃይማኖትና መንገዱ በአደጋ ላይ ባሉበት ጊዜ ይሁን በሰላማዊም ጊዜ ለነቢዩና ለሙእሚኖቹ በቁርአኑ የተባለ ሁሉ እስከ አኽራ ቀን ድረስ ምንም ለውጥ ወይም ልዩነት የለውም፣ አንድ ነው። ለምን? ቁርአን ኢማማችን ስለሆነ። የመጨረሻው ጠንከር ያለ ቁጥር ነውና ስሙት። ይህንን ከሁሉም ቁጥሮች የጠነከረ ነው። ቁጥር 144 ልብ ይበሉ ላይ ሙሐመድም ሰለላሁ ዐለይሂ ወሰለም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላውም የሚገለበጥም ሰው አላህን ምንም አይጎዳውም። አላህም አመስጋኞችን በእርግጥ ይመነዳል። ነቢ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። አላህ እኔና መላእክቶችም አከበርናቸው ያላቸው፣ እናንተም አክብሩት ያላቸው ነቢይን ነው። አሽረፈል መክሉቃት ናቸው። ሰይደል አንቢያ ናቸው። ወማ አርሰልናከ ኢላ ረሕመተን ልልዓለሚን ያላቸው፣ ለወደደም ለጠላም ለዓለማት እዝነት ወይም ረሕመት ብለን ላክን ነው ያላቸው ናቸው። ሁወ ለዚ አርሰለ ረሱለሁ ያላቸው ናቸው። ለነቢያቶችም ነቢይ ነው ያላቸው ናቸው። ኻቲመል አንቢያ ወልሙርሰሊን ያላቸው ናቸው። ላኢላሃ ኢላላህ ሙሐመድን ረሱሉላህን ቃል ያገኙ ናቸው። ከአላህ ቃሉ ጋር በአንድ መደዳ ሳይለይ ያስቀመጣቸው ናቸው። በተለያዩ ሱረቱል ተውባ ላይም አላህና ነቢ ሙሐመድን የሚቃወም ሰው፣ አላህና ነቢ ሙሐመድን የሚከራከር ሰው በፈለገው መንገድ ማለት ነው። አላህና ነቢ ሙሐመድን የሚያስከፋ ሰው በፈለገው መንገድ ማለት ነው። ለሱ ገሃነመ አዛብ የተዘጋጀትለት መሆኑን አያውቅምን? ይህም ታላቅ ውርደት ነው ይለናል። ሌላውም ነቢ መሐመድን የጠላ ዘሩ የተቆረጠ ነው ይለናል። ሱብሓነላህ። ይህ ታላቅ ከመክሉቃት ሁሉ አላህ ያከበራቸው ከፍ ያደረጋቸው ነቢዩ እንኳን እዛ ላይ በአላህ መንገድ ላይ ቢወድቁ ነው ያለው እኮ። ታዲያ
ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥ ሰው አላህን ምንም አይጎዳውም። ወደ ኋላው የሸሸ ሰው በዚህን ጊዜ የከፈረ ሰው ነው፣ እንደ ከፈረ ሰው ነው። ወይስ ወደ መጀመሪያ ካፊርነታችሁ ትመለሳላችሁን? አላህ ይለናል። ሱብሓነላህ። ቁጥር 145 ላይ ለማንኛይቱም ነፍስ በአላህ ፍርድ ቢሆን እንጂ ልትሞት አይገባትም፣ ወይም ጊዜውም ተወስኖ ተጽፏል። አትፍሩ ፈሪዎች፣ ፈሪ የሆናችሁ ሰው አትፍሩ ያለን ነው። ሁሉም እዚህ ውስጥ ቦታ አለ ካለ መጀመሪያው እናት በሆድ ውስጥ ያለ በ4 ወር ውስጥ ተጽፎልህ አበቃ፣ ወይም በ40 ቀን ውስጥ ተጽፎልህ አበቃ። ነፍስን ተዘራብህ ማለት ነው። ሁሉም ነገር የአንተ ችግሮች፣ ሪስኮች፣ እድሜ የምትሞትበት አበቃ። ስለዚህ ቀኑ የተወሰነ ስለሆነ እንዳም የታገኘዋል። አስሃቦቹ እኮ እነዛ ወርቆቹ፣ አልማዞቹ እነሱ እኮ የሚለምኑት ነው ፈጣሪ ከዛ አትመልሰን ብለው ወጣቶቹ። ስለዚህ አትፍራ ነው ያለ ቀንህ። ሌላም ሱራ አለ ላ የስተኽሩነ ሰዓተን ወላ የስተቅድሙን የሚለው ለሰዓትም ወደ ኋላም የለም ወደፊትም የለም ያለው ማለት አትፍሩ ነው። ቁጥር 100 ልብ ይበሉ 46 ላይ ከነቢይም ብዙ ሊቃውንቶች ከእርሱ ጋር ሆነው የተዋጉ ብዙ ናቸው። በአላህም መንገድ ለሚደርስባቸው ነገር አልፈሩም አልደከሙምም፣ ወይም ለጠላትም አልተዋረዱምም። አላህም ትዕግስተኞችን ይወዳል። እነዚህ አላህ የመሰከረላቸው ናቸው። ሊቃውንቶቹ ለስታዶች እኛን የመሰከርን ናቸው። አሁን ገሚሱ እስላም ሰላም ነው፣ አላህ መገረጋ ላይ ወርቆ እስላምን የሚያስተኙ እውቀታቸው የሚያደንቃቸው ናቸው። እነዚህ ግን አላህ ያደነቃቸው አላህ የመሰከረላቸው ናቸው። ምንድን ነው የሚለው? ብዙ ሊቃውንቶች በአላህም መንገድ ለሚደርስባቸው የተዋጉ ብዙ ናቸው ካለ በኋላ በአላህ መንገድ ለሚደርስባቸው ነገር አልፈሩም አልደከሙምም፣ ወይም ለጠላት አልተዋረዱም ይላል። አንደኛ እስታዶቻችን የያዛቸው ነገር ቢኖር አዋቂ አላህ ነው። አላህ እዚህ ላይ አልፈሩም ይላል። አንደኛ ፍራቻ ነው። ሁለተኛ አላህ ነው የሚያውቀው። ለምን ግምት ጥሩ አይደለም። ቁጥር 147 ላይ ንግግራቸው ጌታችን ሆይ ኃጢአቶቻችን እና በነገራችን ሁሉ ወሰን ማለፋችንን ለእኛ ማር፣ ይዞታችንም አደላድልን፣ በካፊሮች ህዝቦች ላይ እርዳን ማለታቸው እንጂ ሌላ አልነበርም። እነዚህ ወርቆች ሊቃውንቶች ናቸው እንዲህ ብሎ የሚለምኑት። ቁጥር 148 ላይ አላህም የአዱኛን ምንዳና የአኺራይቱንም መልካም ምንዳ ሰጣቸው። አላህም በጎ አድራጊዎችን ይወዳል። እስላሞች በአዱኛ ሀብትና ኢማንን ማለት ነው። በአኽራ የጀነቶች ምርጥ አትክልቶች የሚበዙበት ጀነተል ፊርዶስ ማለትን ነው። ማሻ አላህ ሱብሓነላህ። ቁጥር 149 ላይ እናንተ ያመናችሁ ሆይ እነዛን ካፊሮችን ሰዎች ብትታዘዙ ወደ ኋላችሁ ይመልሷችኋል፣ ከሳሪዎች ሆናችሁ ትገለበጣላችሁ። እስላሞች ነቢዩና ቁርአንን ብቻ ተከተሉ ማለት ነው። ቁጥር 150 ላይ ወይም አይረዳችሁ፣ ይልቁንም አላህ ብቻ ረዳታችሁ ነው፣ እርሱም ከረዳቶች ሁሉ በላጭ ነው። ቁጥር 168 ላይ እነዛ ወይም ከትግል የቀሩ ሲሆኑ ለወንድሞቻቸው በታዘዙ ኖሮ ባልተገደሉ ነበር ያሉ ናቸው። እውነተኞች እንደሆናችሁ
ከነፍሶቻችሁ ላይ ሞትን ገፍትሩ በላቸው። ልብ ይበሉ። ቁጥር 169 ላይ እነዛን በአላህ መንገድ የተገደሉትን ሙታን አድርገህ አትገምታቸው። በእርግጥ እነሱ እጌታቸው ዘንድ ሕያውያን ናቸው፣ ይመገባሉ። ቅድም ሱረቱል አልበቀራ ላይ ገለጸ፣ እዚህ ላይ ደግሞ አብራራው። እንዴት ይመገባሉ? በአላህ እውቀቱ ችሎታው። እቺ ምድርና ሰማይ ያለ ምሰሶና ያለ መሰረት ያቆመው ሁሉም ነገር የሚሰራው የሚፈጥረው እኛ ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ይላል። እኛ አንድን ነገር ማስገኘትን በአሻን ጊዜ መፍጠርም ይሁን በአሻን ጊዜ ሆን እንለዋለን፣ ይሆናልም ነው። ለአላህ ከባድ ነገር የለም። ለሰው ልጅ ሁሉ የተሸከመችው ምድር ሰማይን የፈጠረ ጌታ ምንድን ነው? ሌላ የሚለው ደግሞ ያልነበረን ማምጣት ነው የሚከብደው ወይስ የነበረውን ማንሳት ነው? የነበረውን ማንሳት ነው የሚቀለው። አላህ ዘንድ ግን ከባድ ነገር የለም። እኔ እኮ የነበረውን ነገር ነው አንስቼ ወደ ጀነት የሚያስገባው። በቃ የነበረውን ነገር ነው አንስቶ ወደ ጀነት የሚወስደው። ያልነበረ ነገር የሚያመጣ ነው። ኢነላህ አላ ኩሊ ሸይን ቀዲር፣ ሁሉም ነገር ላይ ቻይ ነው። በዛ እውቀቱ በጀነት ውስጥ ዘላለም ነው የሚኖሩት እየተደሰቱ። ቁጥር 170 ላይ አላህ ከችሮታው በሰጣቸው ነገር ተደሳቾች ሲሆኑ ወይም ይመገባሉ። በነዛም ከኋላቸው ገና በነሱ ባልተከተሉት በነሱ ላይ ፍርሃት ባለመኖሩና እነሱም የማያዝኑ በመሆናቸው ይደሰታሉ። አላህ ቃል የገባላቸውን ስላገኙ አላህ ቃሉን አያፈርስም፣ ይደሰታሉ። እስላሞች ልብ ይበሉ። አላህ ቃሉ በሆነው ቁርአን ውስጥ ለነቢዩና ለተከታዩ ሙእምኖች አላህ የተናገረውና የገለጸው ሁሉ እስከ አኽራ ድረስ ቁርአን ኢማማችን ወይም መሪያችን ስለሆነ ምንም ለውጥ የለውም፣ አንድ ነው። ቁጥር 170 ላይ ከአላህ በሆነ ጸጋና ልግስና አላህም የሙእሚናንን ምንዳ የማያጠፋ በመሆኑ ይደሰታሉ። አላህ አያጠፋም፣ ቃሉን አያፈርስም። በጭራሽ ጀነትን አታስቡ 3 ጊዜ አትመኙት ያለውም አያስገባህም፣ አንገባትም። ረግጠን በአላህ መንገድ ላይ እስካልገባን ድረስ ቃሉ ቃል ነው። እዚህ ላይም አላጠፋም ይላል። ለነሱ እንዲደሰቱ አድርጋቸዋለሁ፣ ቃልን አላጠፋም ነው የሚለው። ቁጥር 185 ላይ ነፍስ ሁሉ ሞትን ቀማሽ ናት፣ ምንዳዎቻችሁንም የምትመሉት በአኽራ ቀን ብቻ ነው። ከእሳትም የተራቀና ጀነትን የተገባ ሰው በእርግጥ ምኞቱን አገኘ። የአዱኛ ህይወት የማታለያ መሳሪያ እንጂ ሌላ አይደለችም። እቺ ለዱኛ አላህ በተለያዩ ቃላቶች ገልጻታል። ሌላ የተፈጠረችው ምክንያት የለም፣ ለፈተና ብቻ ነው። ያንም እንዲገባን በብዙ ቦታ ሁኔታዎች ይገልጽልናል። ሰው ግን ቪላ ቤት፣ መኪና፣ ጥሩ ሴት ሌላ ካገኘ ብዙ ሀብት ብዙ ወርቀው ካገኘ ይሄ ይመስለዋል በቃ። ግን እዚህ ላይ ምንድን ነው? የማታለያ መሳሪያ ነች፣ አታታላችሁ ነው። እስላሞች አዱኛ ለፈተና ብቻ የተፈጠረች ስለሆነ ሁሉ ነገሮቿ ጠፊ ስለሆነች ለአኽራችሁ ስሩ ወይም ለጀነት መግቢያ መንገዶች ታገሉ። አዱኛ አታታላችሁ ማለት ነው። ከእናንተ በፊት በእኛም በፊት ብዙ ሀብታሞች ብዙ አዋቂዎች እቺን አዱኛ ሳይስባት ነው ትቷት ሄዱ፣ እንደ ህልም ሆና። ነገር ግን በዚህ ጉዳይ ላይ አዋቂ አላህ ብቻ ነው። ቁጥር 193 ላይ ጌታችን ሆይ እኛ በጌታችሁ እመኑ በማለት ወደ እምነት የሚጠራን ጠሪ ሰማን፣ አመንንም። ጌታችን ሆይ ኃጢአቶቻችንም
ለእኛ ማር፣ ክፉ ስራዎቻችንም ከእኛ ላይ አብስ፣ ከንጹሖችም ሰዎች ጋር ግደለን። አሚን አሚን። ቁጥር 195 ላይ ጌታቸውም እኔ ከእናንተ ከወንድ ወይም ከሴት የሰሪን ሥራ አላጠፋም። እውነት ነው፣ አላጠፋም። ከፊላችሁ ከከፊሉ ናችሁ በማለት ለነሱ ልመናቸውን ተቀበለ። እነዛም የተሰደዱ ከሀገሮቻቸውም የተባረሩ በመንገዴም የተጠቁ የተጋደሉም የተገደሉ ክፉ ስራዎቻቸውን ከነሱ በእርግጥ አብሳለሁ። በስሮቻቸው ወንዞች የሚፈስባቸውን ጀነቶች በእርግጥ አገባቸዋለሁ። ከአላህ ዘንድ የሆነን ምንዳ ወይንም ይመነዳሉ። አላህም እርሱ ዘንድ መልካም ምንዳ አለ። እስላሞች የአላህ መንገዶች በመጀመሪያ ላይ ቁርአን ነው። ከቁርአን ቀጥሎ አላህ በተለያዩ ሱራዎች ያከበራቸው መስጊዶቹ ናቸው። እነዚህ መስጊዶች ናቸው አደጋ ላይ ያሉት። አሁን ብዙ ጊዜ ከፍተኛ ፈተናችን ነው እስላሞች። ቁጥር 198 ላይ ግን እነዛ ጌታቸውን የፈሩ፣ ልብ በሉ፣ እነዛ ጌታቸውን የፈሩ ለነሱ ከስሮቻቸው ወንዞች የሚፈስባቸው ጀነቶች በውስጧ ዘውታሪ ሲሆኑ ከአላህ ዘንድ ወይም የተሰጡ መስተንግዶዎች አሏቸው። አላህም ዘንድ ያለው ወይም ምንዳ ለበጎ ሰሪዎች በላጭ ነው። እነዛ ጌታቸውን የፈሩት ይላል። ካመንክ በኋላ በሁሉም ነገር ውስጥ በሁሉም ቦታ ላይ መጀመሪያ አላህን ፍራ ነው የሚለው አላህ። ከዛ በኋላ ነው ሰላት፣ ማመንህ፣ ዘካ፣ ሰደቃ፣ መልካም ስራ፣ መልካም ንግግርህ ዋጋ ሚኖረው። አላህን ያልፈራች ነፍስ ጀነት የላትም። አላህን የፈራች ነፍስ ደግሞ አላህ መንገዶች እንደዚህ አደጋ ላይ ሲሆን ዝም ብሎ አይቀመጥም። አላህን ለሚፈሩት ብቻ ይላል ጀነት ብዙ ሱራዎች ላይ። ቁጥር 200 ልብ ይበሉ። እናንተ ያመናችሁ ሆይ ታገሱ፣ ተበራቱ፣ ወይም በጦር ኬላ ላይም ተሰለፉም፣ ትድኑም ዘንድ አላህን ፍሩ። አኽራ ቀን ከቅጣት መዳንን የሚፈልግ የሆነ እስላም አላህ መንገድ ላይ በጦር ኬላ ላይ ነው የሚለው። አላህ መንገድ አደጋ ላይ ሲወድቅ ታገሉ ይለናል። አለዛ ቅጣት አይቀርልህም። ተው፣ ቅድም እስላም አይደለህም ብሎናል። ቅጣትም አይቀርልህም ነው። ሌላውም እስካሁን ድረስ ከተነበቡት ብዙ ሱራዎች ነው የተነበቡት ቁጥሮች፣ ከሱራዎች የተወሰኑ ቁጥሮች ተነበዋል። እስቲ በአላህ መንገድ አደጋ ላይ ያለ ሰላም ነው የሚላለ እንዴ? ሱብሃነላህ። የሌለውን ነገር የሚያወራ ሰው በእውነት አላህ የረገመው ነው። ሱረቱል አልኒሳ ቁጥር 69 ላይ አላህና መልእክተኛውንም የሚታዘዝ ሰው እነዛ አላህ በእነሱ ላይ ከለገሰላቸው ከነቢያት፣ ከጻድቃንም፣ ከሻሂዶችም ከመልካሞቹ ጋር ይሆናሉ። ይህ ችሮታ አይደለም፣ ከመልካሞቹም ጋር ይሆናሉ፣ የነዛም ጓደኝነት አማረ ይላል። ቁጥር 70 ላይ ወደ ቁጥር 70 ገብቼ ነው የተነካካው፣ ተስተካክለዋል። ቁጥር 70 ላይ ይህ ችሮታ ከአላህ ነው፣ አዋቂነትም በአላህ በቃ። ሱረቱል አልሶፍ ልብ በሉ ቁጥር 4 ላይ አላህ እነርሱ ልክ እንደ ተናስ ግንብ የተሰላለፉ ሆነው በመንገዱ ወይም በሃይማኖቱ የሚጋደሉትን ይወዳል። ግልጽ ነው። ሌላውን አይወድም ማለት ነው። በአላህ መንገድ በሃይማኖቱ ወንዱም ሴቱም የከተማውም የገጠሩም በዚህ ይሄን መስራት አለባቸው እስታዶች ናቸው። ለዚህ ነው ፍራቻ ነው ወይስ ጥቅም ነው ምለውን ይሄን ጉዳይ ላይ ሰዎቹን ሰብሳቢ አንዱ እስታድ ብቻ በተለይ አሁን አዲስ አበባ አሉት 10 ሚሊዮን በላይ ይከተለዋል።
እስላም ከ60 ሚሊዮን ህዝብ ነው፣ የ70 ሚሊዮን ሊሆን ይችላል። አንዱ ኡስታዝ 10 ሚሊዮን በላይ ይከተለዋል። አላህ ግን የሚወደው ያንን ጠርቶ እነሱን የተወሰነ ጊዜ ጠበቀ። የአላህ መንገድ እንደተዘጋ ነው። እንዳሁን እኮ መንቀሳቀስ እያቃታቸው ነው። አንዳንድ የሚልኩት ነገር አለ። አክሱም ያሉ እስላሞች መሄድ መመለስም አልቻሉም። እስላም ይመስላል። ይሁት እስላም አይደለም እንደ ያዘው እንደፈለገ ነው የሚያደርጉት፣ ከቤት እንዳይወጣ ጭምር። ተመልከቱ። ከዚህ በላይ ስቃይ አለ እንዴ? መስጊድ ምንለው ሰግደ ከተገኘ ቤት ውስጥ ትገደላል። ከዚህ በላይ አለ እንዴ? እንደ ተናስ ግንብ የተሰላለፉት ብቻ ነው አላህ የሚወደው። እስታዱ በዚህን ጊዜ እነሱ የከተማው የገጠሩ ተገናኝተው ቢያንስ 20 ሚሊዮን ቢወጣ ማን ነው መከላከል የሚችለው? እስላም ድሮም እኮ በዚህ ጊዜ ሰላም የሚባለው በዚህ ጊዜ ነው። የሰው ነገር አያጠፋም። የመንግስት ባንክ ቤት አይነካም። ክርስቲያኑ ያጠፉበትን ብቻ ነው የሚያጠፋው። በተመሳሳይ ሁኔታ ተፈጽሙ ነው የሚለው። ታዲያ ማድረግ ያለባቸው እነማን ናቸው? እስታዶች፣ ኢማሞች እና መጅሊሱ ናቸው። በጭራሽ አይሞክሩትም። እነሱና አላህ ብቻ ነው የሚያውቀው። ኢሳት ይጠብቃቸዋል እያለ አያደርጉትም። ለአላህ መንገድ ላይ ምህረት የለም። አላህ ምንድን ነው ያለው? አኽራ ቀን ምህረት የለም፣ ራህመት የለም፣ እዝነት የለም፣ ከደግ ነገር መካን የሆነ ቀን ነው ይላል። ሁሉም ዋጋውን የሚያገኝበት ቀን ነው። ስለዚህ እነሱ ናቸው ሰብስቦ 20 ሚሊዮን ቢበጣ ክብራችን የአላህ መንገድም ይከበራል። ግን አልወዳቸውም እያለ ነው። በአላህ መንገድ ያልተሰለፉትን ልብ በሉ እስላሞች። ቁጥር 10 ላይ እናንተ ያመናችሁ ሆይ ከአሳማሚ ቅጣት የሚታድናችሁን የሆነችን ንግድ ላመላክታችሁን ወይም በላቸው። እኛን ነው ነቢዩን በላቸው አላህ ያለው። ተመልከቱ። አሳማሚ ቅጣት ለማን ተዘጋጀው? ለዚህ ነው አይቀርም። ወላሂ ወቢላሂ ለእስታዱ አላህ ስለ አንተ እውቀት፣ ስለ አንተ እስታድነት፣ ስለ አንተ በአላህ መንገድ ረግጠ ከነ ገንዘብ ከነ ህይወት ከነ ተከታዮች ካልገባ አሳማሚ ቅጣት ይጠብቀናል ሁላችንም። አሳማሚ ቅጣት የተዘጋጀው ደግሞ ለካፊሮች ነው። አላህ 3 ነው የሚሉ፣ አላህ ወለደ ወይም ልጅ አለው ለሚሉ፣ ወይንም አላህ የለም ለሚሉ የተዘጋጀ ነው። ከዛ መጥፎ እሳት ወይም ቅጣት የሚታድናችሁ ንግድ ላመላክታችሁን። እስቲ የትኛው ነው? አዳምጡ እስቲ። ይህን የሰራ ሰው ብቻ ነው የሚድነው እያለ ነው። ቁጥር 11 ላይ ልብ ይበሉ። ቁጥር 11 ወይም እርሷም በአላህና በመልእክተኛው ታምናላችሁ፣ በአላህም መንገድም በገንዘቦቻችሁ በነፍሶቻችሁም ትታገላላችሁ። ይሃችሁ የምታውቁ ብትሆኑ ለእናንተ የተሻለ ነው። በነፍስህ በገንዘብህ ተከታይ እስታድ ያ 10 ሚሊዮን ያለ ተከታይ ይዞ ካልገባ ተመልከት፣ ያ አሳማሚ ቅጣት አላህ ቃል ነው። ሰዎች በአኽራ ቀን ምህረት የለም ብለናል። ከደግ ነገር መካን የሆነ ቀን ነው። እዚህ ላይ ደግሞ አላህ መንገድ አደጋ ላይ ወድቆ አላህ አንድ ቦታ ላይ ምህረት አደርጋለሁ አላለ። በሌላ ሱራዎች ምንድን ነው የሚለው? ላሻሁት እምራለሁ ያሻሁትን እቀጣለሁ። በዚህ ላይ አትመኙት እያለን ነው። አታስቡት። ታስባላችሁ እንዴ? መሞትን ሳታገኙ በአላህ አደጋ ላይ እያለ አታስቡት። ቃሉን ያጥፋል እንዴ? ሱብሓነ ለዚ ለም የሊድ ወለም ይውለድ። አላህ አያደርገውም። ቃልን አላፈርስም አልጥስም እያለ ነው። ስለዚህ ይህ አሳማሚ ቅጣት ይጠብቀናል። በእውነት በአላህ መንገድ ላይ የታገሉት ምንድን ነው የሚላቸው? መጨረሻ ላይ ቁጥር 12 ላይ ኃጢአቶቻቸውን ለእናንተ ይምራል፣ ከስሮቻቸው ወንዞች የሚፈስባቸውንም ጀነቶች ያገባቸዋል፣ በመኖሪያ ጀነቶችም በሚያማምሩ ቤቶች ውስጥ ወይንም ያስቀምጣቸዋል። ይህ ታላቅ ድል ነው። እነዚህ የታገሉትን ነው የሚመለከተው። በእውነት ይሄ ይጠብቃቸዋል ነው። ከገንዘቡ ጋር ከነፍሱ ጋር የገባ ሰው ሱረቱል አልዓስር ቁጥር 1 ላይ በጊዜቱ እምላለሁ። ቁጥር 2 ላይ ሰው ሁሉ በእርግጥ በከሳራ ውስጥ ነው። አሁን ዘመናችን አላሁ ያለም። ይሄ እኮ የወረደው ከ1447 ከዛ በፊት ነው። አሁንስ አላህ ነው የሚያውቀው። ሰው ሁሉ ነው ያለ። ማን ቀረ? በእርግጥ በከሳራ ውስጥ ነው የሚለን። ቁጥር 3 ላይ እነዛ ያመኑትና መልካሞችንም የሰሩት በእውነትም አደራ የተባባሉት
በመታገስም አደራ የተባባሉት ብቻ ሲቀሩ ይላል። ሌላ ሁሉ በእርግጥ አላህ እያለን እኮ ነው። በእርግጥ እንዴት ቃሉን ያፈርሳል? በእውነቱ እያለን አትገባትም ጀነት እያለ እንዴት ነው አላህ ቃሉን የሚያፈርሰው? አያፈርስም። ትቃጠላለህ እያለን እንቃጠላለን እንጂ አያፈርስም። ቆርጠን መግባት አለብን። እዚህ ላይም በእርግጥ ነው ያለው። በከሳራ ሁሉም ሰው እነማን ሲቀሩ? ሰላማዊ ጊዜም ከላይ የጠቀሳቸው በማስተማር በመማር በዘካ በሰደቃ በመልካም ነገሮች ሰዎችን በማስታረቅ አደራ ተባብለው በእውነትም አደራ ተባብለው የሰሩት ብቻ። በአኺራ ጊዜስ ወንድሜ ትተኝ አትሽሽ፣ በዚህ ግን በአላህ መንገድ ላይ እንገባለን አንድ ላይ ተያይዘን አደራ የተባብሉት ብቻ ሲቀሩ ሁሉም ከዚህ ውጪ ሰው ሁሉ በእርግጥ በከሳራ ውስጥ ነው ይለናል። ሱብሃነላህ። ከተለያዩ ሱራዎች እስላሞች የአላህ መንገዶች አደጋ ላይ ሲወድቁ 44 ቁጥሮች ተነበቡ ወይም ተገለጹ። አንድ ቁጥር የለችም። እስላም ሰላም ነው የሚለው ውሸትና እውነቱ በእርግጥ ታወቀ፣ ተለይ። ከአላህ ከቃሉ ማስረጃና አስረጂ ባለ ሁኔታ በአኺራ ቀን እንዲሆንብን ነው። በአላህ ትእዛዝ የአላህን ትእዛዝ የተሰጣቸውን ተቀብለው ለታገሉና ለመታገል ዝግጁ ለሆኑት በአላህ ዘንድ ከነቢያቶች ቀጥሎ በጀነቶች ውስጥ የተከበሩ መሆናቸውን ከአላህ ከቃሉ ሰምተናል። አላህ ቃሉን አያፈርስም። እስላሞች የክርስቲያኑ ህዝቦች ሁልጊዜ መስጊድን እያፈረሱና እያቃጠሉ እንደዚሁም የሃይማኖቱንም ተከታይ ህዝቦችንም እያሰቃዩና እየተገደሉ ዘላለም መኖር አይቻልም። በዚሁ የሚቀጥሉ ከሆነ እስላም ክልል የሚገኙ ቤተ ክርስቲያኖች ሁሉ አላህ ባዘዘው መሰረት መዘጋት አለባቸው። መስጊዱም ቤተ ክርስቲያኑም ክብራቸው ተመሳሳይና አንድ ነው። አንዱ አይኑ ጠፍቶ አንዱ ሙሉ አይኑን ወይንም አንዱ መስጊዱ ተዘግቶ አንዱ ቤተክርስቲያኑ ላይ የሚጸልይበት ምክንያት የለም። ተመሳሳዮች ናቸው። አላህ ይላል ክብራቸውም አላህን ፍሩ ይለናል። የተከበረውን ወሩ እንኳን ተላለፉና አላህ መስጊድ ከተነካ ተዋጓቸው ይለናል። በሰሩት ሁሉ ስሩባቸው ይለናል። አላህን ቃል በመከተል እጃቸውን ማግኘት አለባቸው። መንግስትን ሳይሆን አላህን ንፍራ። አበ ረመዳን ከአሸሪፍ መልታን ወይም ከአብሰብሮ ቁራንገይ አካባቢ አበቃ።